1917 ይህ ዓመት የመጀመሪያው የዓለም ጦርነትን ሙሉ በሙሉ የቀየረበት ወቅት ነበር። ጦርነቱ ዝም ብሎ ፍልሚያ መሆኑ ቀርቶ ታላላቆቹን ኃያላን መንግስታት እስከ መጨረሻው የውድቀት አፋፍ የገፋ እጅግ በጣም ከባድ የሆነ የህልውና ትግል ሆኖ ተቀየረ። እንግዲህ በሕስራተትነት ላይ ስንደርስ የጦርነቱ ስልት ሙሉ በሙሉ ተቀይሮ ነበር። መጀመሪያ ላይ እንደታሰበው በጦር ሜዳ ላይ ፈጣን ድል ማግኘት እንደማይቻል ግልጽ ሲሆን፣ በሁለቱም በኩል ያለው እቅድ አንድና አንድ ብቻ ሆነ። እሱም ጠላትን ቀስ በቀስ በዝግታ በማዳከም እንዲንበረከክ ማድረግ። ይሄ የማዳከም ጦርነት የሚባለው ነገር ምንድን ነው? በቃ ዋናው ጽንሰ ሐሳቡ ቀላል ቢሆንም በጣም አስፈሪ ነው። ነጥቡ ያለው ከጠላት የበለጠ የሰውና የሀብት ኪሳራ መቋቋም የሚችል ወገን ነው የሚያሸንፈው። ስለዚህ ጥያቄው ማን የበለጠ ወታደር አለው ከሚለው ተነስቶ ማን የበለጠ ወታደር ሊያጣና ጦርነቱን ሊቀጥል ይችላል ወደሚል ተቀየረ። ይህንን መረዳት በ1997 የነበረውን ከፍተኛ ጫና ለመገንዘብ በጣም ወሳኝ ነው። ታዲያ ይህ የማድከም ስልት ሁሉንም ወገን እስከ መጨረሻው ሲፈትንና ወደ ውድቀት አፋፍ ሲገፋን ምን ይፈጠራል? በ1997 ይህ ጥያቄ የበርካታ ግዛቶችን እጣ ፈንታ የወሰነ ነበር። እስቲ አብረን እንመልከት። እንግዲህ ይሄ በቀጥታ ወደ ጀርመን ስልታዊ ችግር እና ከገባችበት አጣብቂኝ ለመውጣት ወደ ተጫወተችው እጅግ አደገኛ ቁማር ይወስደናል። ጀርመን በጣም ትልቅ ችግር ውስጥ ነበረች። ነጥቡ ግልጽ ነው። ከህብረቱ ኃይላት ጋር ረጅም የማድከም ጦርነት ብታደርግ በፍጹም እንደማታሸንፍ ታውቃለች። ለምን? ምክንያቱም የህብረቱ ኃይላት በሰው ኃይልም ሆነ በኢንዱስትሪና በሀብት እጅግ በጣም የተሻሉ ነበሩ። ጊዜ ከነሱ ጋር ነበረ ማለት ነው። እናም ጀርመን ጦርነቱን በፍጥነት ለመጨረስ ተስፋ በማድረግ አንድ እጅግ በጣም አደገኛ ቁማር ተጫወተች። እቅዱ ይሄ ነበር። የባህር ሰርጓጅ መርከቦቻቸውን ወይም ዩቦቶችን በመጠቀም የብሪታንያውን የምግብ አቅርቦት ሙሉ በሙሉ መጉራት። ይህ እርምጃ አሜሪካን ጨምሮ ገለልተኛ የሆኑ ሀገራትን ወደ ጦርነቱ ሊያስገባ እንደሚችል እያወቁ የወሰዱት ትልቅ ስጋት ነበር። ግን ሌላ አማራጭ እንደሌላቸው ነው የተሰማቸው። እንግዲህ የጀርመን ቁማር የዓለምን ታሪክ የቀየረ ፈጽሞ ያልተጠበቀ ውጤት አስከተለ። እንዴት እንደሆነ እስቲ እንመልከት። የጀርመን ቁማር ወዲያውኑ ውጤት ማስከተል ጀመረ። ነገሮች በፍጥነት ነው የተቀያየሩት። በየካቲት ወር ያልተገደበው የባህር ሰርጓጅ ጥቃት ሲጀመር የአሜሪካን መርከቦችም ሰለባ ሆኑ። ከዚያም አንድ በጣም አወዛጋቢ ቴሌግራም ይፋ ሆነ። ይሄ ለአሜሪካ የመጨረሻው ገፊ ምክንያት ነበር ማለት ይቻላል። በሚያዝያ ወር ነገሩ አለቀ። አሜሪካ ጦርነት አወጀች። ይህ የዚመርማን ቴሌግራም የሚባለው መልእክት እጅግ በጣም አስደንጋጭ ነበረ። ጀርመን ለሜክሲኮ አንድ ድፍረት የተሞላበት ሚስጥራዊ ሐሳብ አቀረበች። ሐሳቡ ምን ነበረ? እናንተ ሜክሲኮዎች አሜሪካን ብትወጉ ጦርነቱን ካሸነፍን በኋላ ያጣችኋቸውን ግዛቶች ቴክሳስን፣ ኒው ሜክሲኮን፣ አሪዞናን እንድታስመልሱ እንረዳቸዋለን የሚል ነበረ። ይህ ነገር በፕሬዝደንት ዊልሰን ላይ እርምጃ እንዲወስዱ ከፍተኛ በቀላሉ ማይታመን ጫና ፈጥሮባቸዋል። በዚህ መሃል በአውሮፓ በሌላኛው ጫፍ በምስራቃዊ ግንባር የጦርነቱ ጫና አንድን ግዙፍ ግዛት ሙሉ በሙሉ እያፈራረሰው ነበር። ሩሲያ መመሽ በውድቀት አፋፍ ላይ ነበረች። ሁኔታውን እስቲ እንመልከት። በግንባር ከፍተኛ የሰው ህይወት መጥፋት፣ በሀገር ውስጥ ከባድ የዳቦ እጥረት፣ ይህ ደግሞ ወደ ሰፊ ህዝባዊ አመጽ መራ። መጨረሻ ላይ ዛር ከስልጣናቸው ወረዱ። ጦርነቱ ያስከተለው ሰቆቃ፣ ረሃብ እና የፖለቲካ ቀውስ አንድ ላይ ተደማምሮ ፍንዳታ ፈጥሮ እናም የ1970 ሲሄድ መንገዱ በጣም ተጨናንቆ ነበር። ያው ትንሽ ዘግይቼ ነው የደረስኩት። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። የሩሲያ ከጦርነቱ መውጣት የመጨረሻው ምዕራፍ ሙሉ በሙሉ ትርምስ ነበር። የሩሲያ ጦር በቀላሉ ፈረሰ። ወታደሮች በብዛት ከዱ። ከዚያም ሁለተኛው አብዮት መጥቶ ቦልሼቪኮችን ወደ ስልጣን አመጣ። እነሱም ስልጣን እንደያዙ ያደረጉት የመጀመሪያ ነገር የጦርነት ማቆም ስምምነት መፈረም ነበር።
እነዚህ ሁሉ ታላላቅ የፖለቲካ ለውጦች ማለቴ ሩሲያ መውጣቷ እና አሜሪካ መግባቷ በምሽግ ውስጥ ለነበሩት ወታደሮች የዕለት ተዕለት ውሎ ላይ ፈጣን ለውጥ አላመጡም። ለነሱ 1917 አሁንም የደም አፋሳሹ ተስፋ አስቆራጩ መቀዛቀዝ ዓመት ነበር። ታዲያ የጀርመን የዩቦት ቁማር እንዴት ሆነ? መጀመሪያ ላይ በጣም አስፈሪ ስኬት ነው ያስመዘገበው። በሚያዝያ ወር ብቻ እስቲ ቁጥሮቹን እንመልከት። ወደ 900,000 ቶን የሚመዝን ጭነት ሰምቷል። ብሪታንያ ከረሃብ ጥቂት ሳምንት ብቻ ነበር የቀራት። ነገር ግን የህብረቱ ኃይላት ኮንቮይ የተባለውን ዘዴ ሲጀምሩ ሁኔታው ተለወጠ። ይሄ ዘዴ የንግድ መርከቦችን በጦር መርከቦች በማጀብ ዩቦቶች ጥቃት በእጅጉ ቀንሶታል። 150,000። ይሄ በአራስ ጦርነት ብቻ በጥቂት ሳምንታት ውስጥ የህብረቱ ኃይላት የከፈሉት የህይወትና የአካል ጉዳት ዋጋ ነው። ምንም እንኳን የካናዳ ወታደሮች በቪሚ ሪጅ ታሪካዊ ድል ቢቀዳጁም በአጠቃላይ ሲታይ በጣም ውድ ዋጋ የተከፈለበት ውስን ስኬት ነበር። 240,000። ይሄ ደግሞ በፓስከንደል ጦርነት የብሪታንያ የደረሰባት የጉዳት መጠን ነው። ይህ ጦርነት የ1917ን ተስፋ ቢስነት ከሚያሳየው አስከፊ ምሳሌዎች አንዱ ነው። ለምን እንደሆነ በሚቀጥለው ምስል ላይ በደንብ ግልጽ ይሆናል። የጭቃ ባህር ብለው ነበር የሚጠሩት የማያቋርጥ የመድፍ ጥቃት እና ከባድ ዝናብ የፓስከንደልን የጦር ሜዳ ወደማይተላለፍ የጭቃ ባህር ቀይሮት ነበር። በእንደዚህ አይነት ሁኔታ ውስጥ ጠላትን ጥሶ የማለፍ ማንኛውም ተስፋ በጭቃ ውስጥ ሰምጦ ቀርቷል። ይህ ነገር የገጠመው ብሪታንያን ብቻ አልነበረም። የፈረንሳይ ጦርም ሊፈርስ ተቃርቦ ነበር። በኒቨል ጥቃት በአንድ ቀን ውስጥ ጦርነቱን እንደሚያሸንፉ ቃል ተገብቶ ነበር። ውጤቱ ግን አስከፊ ሽንፈትና ከፍተኛ የሰው ሕይወት መጥፋት ሆነ። በዚህ የተነሳ የፈረንሳይ ጦር ሞራል ሙሉ በሙሉ ወደቀና ሰፊ ዓመት ተቀሰቀሰ። አዲሱ አዛዥ ጀነራል ፔታን ጦሩን ለማረጋጋት ከእንግዲህ እንደዚህ አይነት ራስን የማጥፋት ጥቃት አይኖርም በማለት ቃል መግባት ነበረባቸው። ከዚያ ደግሞ ጣሊያንን እናያለን። 250,000። ይሄ በአንድ ጦርነት ብቻ በካፖሬቶ ጦርነት የተማረኩ የጣሊያን ወታደሮች ብዛት ነው። ከሩሲያ ግንባር የመጡ ልምድ ያላቸው የጀርመን ኃይሎች የጣሊያንን መከላከያ መስመር ሙሉ በሙሉ ሰባብሮ ነው ያለፉት። የጣሊያን ጦር ሊፈረስ ተቃርቦ ነበር። እንግዲህ የዓመቱን ክስተቶች ጠቅለል አድርገን እንመልከት። እነዚህ ሁሉ ነገሮች ለጦርነቱ የመጨረሻ ዓመት ለ1918 መድረኩን እያዘጋጁ ነበር። ስለዚህ በ1917 መጨረሻ ላይ የነበረው የኃይል ሚዛን ይህን ይመስላል። ጀርመን በምስራቅ ሩሲያን ስላሸነፈች ለአጭር ጊዜ የበላይነት አግኝታለች። ይሄ ደግሞ ኃይሏን ወደ ምዕራብ እንድታዞር አስችሏታል። የወታደሮቿ ሞራልም ከፍ ብሏል። ነገር ግን ትልቅ ነገር ግን አለ። ሀብቷ እየተሟጠጠ ነበር። በሌላ በኩል የህብረቱ ኃይላት ቢዳከሙም የአሜሪካ ወታደሮች በብዛት መምጣት ከመጀመራቸው በፊት ጦርነቱን ለመጨረስ ከጊዜ ጋር የተሽቀዳደሙ ነበር። ጀርመን አጭር የድል መስኮት ነበራት፣ ሰዓቱ ግን እየሄደ ነበር። ይሄ ሁሉ ነገር ጀርመንን ወደ አንድ የመጨረሻ የሞት ሽረት ውሳኔ መራት። ሩሲያ ከተሸነፈችው በኋላ ኃይሏን በሙሉ በምዕራቡ ግንባር ላይ በማሰባሰብ ለ1918 ጸደይ አንድ የመጨረሻ ግዙፍ ጥቃት ለማቅረብ ተገደደች። ሁሉም ነገር በአንድ ላይ የያዘ ጥቃት ነበር። እናም በዚህ አንገብጋቢ ጥያቄ እንጨርሳለን። ሩሲያ ከጦርነቱ ከወጣች በኋላ የጀርመን የመጨረሻ ጥቃት አሜሪካ በሙሉ ኃይሏ ከመድረሷ በፊት ጦርነቱን ሊያስወግድላት ይችል ነበር? ይህ ጥያቄ ለ1918 ወሳኝ ጦርነቶች ምን ያህል ከፍተኛ ዋጋ እንደነበረው በግልጽ ያሳያል።